ሰላም ጤና ይስጥልን እንዴት ናችሁ? እኛ በጣም ደህና ነን ፈጣሪ ይመስገን። ዛሬ ይዤላችሁ የመጣሁት ቪዲዮ ሶስቱን በሶስቱ ቋንቋ እኩል እናስኬድ የሚያስችለን ወይም ደግሞ ይጠቅመናል ያልነው የአፋን ኦሮሞ፣ አማርኛና እንግሊዘኛን ዘን እንድናሳድግ ይረዳናል ብዬ አሰብኩትን የመጀመሪያውን ቪዲዮ ይሄው አዘጋጅቼላችኋለሁ ማለት ነው። የመጀመሪያው ዛሬ ይዤላችሁ የመጣሁት ቪዲዮ ስለምንድን ነው? ስለ ወራቶች ማለት ነው። ጠናይ ሞመንትስ ኢን አፋን ኦሮሞ አማሪካን እንግሊሽ ወይ ዘር ቶታል ነምበር ኦፍ ዳይስ ማለት ነው። ይህ ማለት ምንድነው? ስማቸውን በአማርኛ በኦሮምኛና በእንግሊዘኛ እንዲሁም ስንት አጠቃላይ ቀናትን ይይዛሉ ማለት ነው። ይህ ማለት በኢትዮጵያ ያሉ ወራቶች ይታወቃሉ ከጳጉሜ በስተቀር ሌሎቹ 12ቱም ወራት በውስጣቸው ያለው ቋሚ ቀን 30 ቀን አላቸው ማለት ነው ሁሉም። ነገር ግን በፈረንጆች ወይም ደግሞ በግሪጎሪያን ካላንደር አንድ አይነት ቋሚ 30 ሳይሆን እንደየወራቱ ይለያያል ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ይህንን በዚህ ጋር ትኩረት በማድረግ ነው ማለት ነው። የመጀመሪያው እዚህ ጋር የምናያት እቺ ምንድናት? የፎስ ምትላለች፣ ከዛ ማግ ምትላለች፣ ከዛ ቤክ ምትላለች፣ ከዛ ደግሞ እቺኛዋ ዋዳ ምትል ወርዶች የሚመስላሉ ግን አብሬቪዬሽኖች ናቸው። እነሱን ይዤላችሁ መጥቻለሁ ማለት ነው። ይሄም ጠቅመው ለምንድን ነው? በተለይ ለአፋን ኦሮሞ ወራቶቹን በቀላሉ እንድናስታውስ ሴፖቹን የመጀመሪያው እስከ መጨረሻ ያለው ምንም ሳንሳሳት እንድናቃቸው እንድንጠራ የሚያግዘን ያው ሾርት ኮዶች ናቸው ማለት እንችላለን ማለት ነው። ስለዚህ ፎስ አለን አብሪቬሽን ናቸው። ፎስ ማለት ፉልባና ኦንኩሌሳ ሰዳሳ ሲሆን ማግ ማለት ደግሞ ሙዴ አመጂ ጉራንጠለ ሲሆን ደግሞ ቤክ የሚለው ደግሞ ቢቶቴስ ኤብላ እና ጫምሳ ሲሆን እንዲሁም ዋዳ የሚለው ደግሞ ወጠበጂ አዶሌሳ ፊ ሀገያ አዶሌሳና ሀገያ የሚለውን ይይዛል ማለት ነው። ስለዚህ ከመጀመሪያው በኢትዮጵያ ካላንደር መሰረት የመጀመሪያው ወር መስከረም ምንለው ነው። እሱ ምን ይባላል? በኦሮምኛ ፉልባን እንለዋለን ማለት ነው። ፉልባን ብለን እንጠራዋለን። ፉልባን ማለት መስከረም ይሆናል በአማርኛው ማለት ነው። በእንግሊዝኛው ደግሞ ምንድነው የሚሆነው? ሴፕቴምበር እንለዋለን ማለት ነው። ሁለተኛው ወር አንኮሎሌስ ጥቅምት ማለት ነው። አንኮሎሌስ ይባላል። እሱም ኦክቶበር ነው ማለት ነው በእንግሊዘኛው። ሶስተኛ ላይ ያመጣነው ወር እንግዲህ ህዳር ነው። ሰዳስ እንላለን። ሰዳስ ከዛ ህዳር በአማርኛ በኦሮምኛ ደግሞ ኖቬምበር የምንለው ነው ማለት ነው። ዴን በአራተኛ ወራችን ሙዴ ነው። ሙዴ ማለት ደግሞ ታህሳስ ሲሆን ከዛ ዲሴምበር ደግሞ በእንግሊዘኛው ዲሴምበር እንለዋለን ማለት ነው። አምስተኛው ወር አመጂ ሲሆን በአማርኛ ጥር ወይም በእንግሊዘኛ ደግሞ ጃንዋሪ እንለዋለን ማለት ነው። ሰባተኛው ወር ደግሞ ይቅርታ ስንተኛው ወር ነው? ስድስተኛው ወር ማለት ነው ጉራንደለ ሲሆን ይህ ማለት ደግሞ የካቲት ኦር ፌብሩዋሪ ይሆናል ማለት ነው ፈረንጆቹ። ከዛ ሰባተኛው ወር ደግሞ ቢቶቴስ ሲሆን መጋቢት ማለት ነው which is ማርች እንለዋለን ማለት ነው። ሌላኛው ኤብላ ማለት ሚያዝያ ማለት ነው which is አፕሪል የምንለው ማለት ነው። ከዛ አስረኛው ወር ደግሞ ዘጠነኛው ወር ደግሞ ምንድነው? ጫምሳ የምንለው ግንቦት ማለት ነው ሜይ እንለዋለን። 10ኛው ወር ወጠበጂ ሰኔ ጁን እንላለን። ከዛ 11ኛው ወር ደግሞ አዶሌስ እንላለን which is ሐምሌ ማለት ነው። ከዛ ጁላይ ሲሆን የመጨረሻው በኢትዮጵያ የመጨረሻው ወር ሀገያ የክረምቱ ማብቂያ ወር ማለት ነው። ሀገያ ወይም ነሐሴ ወይም ደግሞ በእንግሊዝኛው ኦገስት ተብሎ ይጠራሉ ማለት ነው። ስለዚህ እነኚህን 12 ወራት ምንም መሸምደድ ሳይጠበቅብን እነኛን ሶስቱን ፎስ ማግ ቤክ ዋዳ የሚሉትን አራቱን አብሪቬሽኖች መያዝ ከቻለን ምንም ለማስታወስ የምንቸገርበት ጊዜ አይኖርም ማለት ነው። አሪፍ ነው ብዬ አስባለሁ። ያው መስከረም፣ ጥቅምት፣ ዳር የሚለው በአማርኛውም እንደዛው ነው። ካስፈለገ ለነሱም ሾርት ኮዶችን ማውጣት ይቻላል። ከዛ አሁን ቀጥታ ወደ የምናልፈው የሚይዙትን ቀናት ነው። በእኛ በኢትዮጵያ ካላንደር ሁሉም 30 ቀናት ናቸው። ከጳጉሜ 13ኛው ወር ውጭ ያሉት ሁሉም 30 ቀናት ሲኖራቸው የግሪጎሪያን ካላንደርስ የምንላቸው ወራቶች ደግሞ በዛ ላሉ ወራቶች ቋሚ ቀናት አይደሉም ማለት ነው። እነሱም እንዴት ሊለያዩ ይችላሉ? ለምሳሌ በእኛ ጋር ይሄ ጳጉሜ በ6ኛው ቀን የሚሆንበት አለ። ከዛ በ5ኛው ቀን የሚሆንበት አለ። ስለዚህ 6ኛው ላይ ስንሆን በፍረንጆቹ በእኛ ምንም አይላወጥም። ጳጉሜ ብቻ ናት 5 ወይ 6 የምትሆነው ማለት ነው። ስለዚህ በእነሱ በኩል 5 ሲሆን አንድ ወር ነው የሚቀየረው። 6 ሲሆን ደግሞ አንድ ወር ላይ ብቻ ነው ተጽዕኖ የሚሆነው። ሌሎቹ ቋሚ ይሆናሉ ማለት ነው። ስለዚህ እስኪ እቺ ትንሿን ወር እናያት። ትንሽ ቀን ያላት እንትን በፈረንጆቹ ፌብሩዋሪ ናት ማለት ነው። ፌብሩዋሪ ስንት ወር ይኖራታል ማለት ነው? በእኛ ጋር ጳጉሜ 5 ሲሆን በእነሱ ደግሞ 28 ትሆናለች። ፌብሩዋሪ የመጨረሻው ቀን
30 ወይ 31 ሳይሆን ፌብሩዋሪ 28 ነው የሚሆነው ማለት ነው። ከዛ ከልክ በእኛ በኩል ደግሞ በጳጉሜ ደግሞ 6 ሲሆን ስንት ትሆናለች? እቺ 29 ትሆናለች ማለት ነው። ሌሎቹ በቋሚነታቸው ሲቀጥሉ የጳጉሜ 5 እና 6 መሆን በፈረንጆቹ ካላንደር ላይ ተጽዕኖ የሚያሳድረው ማለት ነው። ፌብሩዋሪ ላይ ብቻ ለውጥ ይኖረዋል ማለት ነው። ከዛ አሁን ከነኚህ ውጭ ካየን ደግሞ ሌሎቹ 30 እና 31 ይሆናሉ ማለት ነው። 30 የሚሆኑ አሉ፣ 31 የሚሆኑ አሉ ማለት ነው። ስለዚህ ባጭሩ እንዲቀለን ከ28 29 30 የሚሆኑት እነማን ናቸው ብለን ስናይ ሴፕቴምበር ስንት ነው ቀኑ? ማክሲመም ዴዩ 30 በ30 ያበቃል። ከዛ መልሶ ኖቬምበር እሱም በ30 ያልቃል። ከዛ መልሰን ደግሞ መጨረሻ ስንመጣ ጁን የሚለውን ስናይ ጁንም ማክሲመም ቀኑ ስንት ነው? 30 ነው ማለት ነው። እነኚህ 3 ወራት ምንድነው ጳጉሜ 5 ሆነች በእኛ 6 ሆነች 30ቸውን ይይዛሉ ማለት ነው። ያው ቅድም ያልኳችሁ የ5 እና 6 መሆን ተጽዕኖ የሚያመጣው ማለት ነው ፌብሩዋሪ ላይ ብቻ ነው። ፌብሩዋሪ 5 ሲሆን 28 ይሆናል። 6 ሲሆን ደግሞ በእኛ ጳጉሜ በእነሱ ጋር 26 ይሆናል። የሊፕ ይር የምንለው በ4 ዓመት አንድ የሚመጣው ማለት ነው። ስለዚህ ይሄ ጁንና ሴፕቴምበር ኖቬምበር 30 ቀናት አላቸው ማለት ነው። ስለዚህ ኦክቶበር እና የተቀሩ ስንት ናቸው? ኦክቶበር 31 ነው የሚሆነው። ዲሴምበር እዚህ ጋር መተን ስናየው ስንት ነው የሚሆነው? 31 ነው የሚሆነው። ጃንዋሪ ስንት ነው? 31 ነው የሚሆነው። ማርች የሚሆነው ስንት ነው? 31 ነው የሚሆነው። አፕሪል ስንት ነው የሚሆነው? እሱም አፕሪልም ስንት ነው? 31 ነው የሚሆነው። የቀሩት በአጠቃላይ ሜይ ስንት ነው የሚሆነው? 31 ነው የሚሆነው። ጁላይ ስንት ነው የሚሆነው? 31 ነው የሚሆነው። ኦገስት ስንት ነው የሚሆነው? 31 ነው የሚሆነው ማለት ነው። ስለዚህ እነኚህ ወራት ምንድነው 28 አለ ፈረንጆቹ፣ 29 አለ ፈረንጆቹ፣ 30 አለ ፈረንጆቹ፣ 31 አለ ማለት ነው። ልክ እንደኛ ቋሚ አይደለም ማለት ነው። ስለዚህ እኛ ጋር 5 በሚሆንበት ሰዓት ላይ ፌብሩዋሪ 28 ይሆናል። ከዛ 6 በሚሆንበት ሰዓት በአራት አንድ እነዚህ በአራት አንድ ይመጣ ዓመተ ምህረት ሊፕ ይር እንለዋለን ማለት ነው። በዛው ስንት ነው የሚሆነው? which is ፌብሩዋሪ ብቻ 29 ይሆናል። ከ28 አንድ ይጨምራል። ሌሎቹ በነበሩበት ይቀጥላሉ ማለት ነው። ስለዚህ እናመሰግናለን። የዛሬው ቪዲዮ በዚያ በቃል። እናንተ መሻሻል ማደግ መጨመር አለበት ብላችሁም ታስቡት ነገር ካለ ደግሞ ኮሜንት እንጠብቃለን። ለማሻሻል የተሻለ ለመስራት የእናንተ ኮሜንት ነውና እኛ የእናንተን ሐሳብ ነውና እኛ እንደተሻለ ነገር ከዚህ በተሻለ ነገር እንሰራ የሚያደርገንና እሱን አትከልክሉን፣ አትንፈጉን ማለት እንፈልጋለን። እናመሰግናለን። መልካም ሳምንት።